ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ በጣም ነኝ። ሁላችሁንም ስላገኛችሁ እጅግ በጣም ደስ ብሎኛል። እንግዲህ ዛሬም በአዲስ ሀሳብ ብቅ ብያለሁ። የዛሬው ርዕሳችን የምንነጋገረው ምንድነው የሚለው አዎንታዊን ለመገንባት የሚያስፈልጉ ነጥቦችን ነው የምናየው ማለት ነው። እንግዲህ ቤተሰቦች ይህን ቻናል የምርም የምንማማርበት በጎ ሀሳቦችን እንዲሁም ለስኬታችን አስፈላጊ የሆኑ ነገሮችን ብቻ ነው እየተወያየን ያለን። ስለዚህ በዚህ ሀሳብ ላይ ሀሳብ አስተያየት ካላችሁ በኮሜንት አሳውቁን። ሌላ ደግሞ ላይክ ሰብስክራይብ ማድረጋችሁንም እንዲሁ እንዳትረሱ ማለት ነው። ስለዚህ በዛሬው ርዕሳችን የምንነጋገርበት ጉዳይ ላይ አልፋለሁ ማለት ነው። እንግዲህ ዛሬ አዎንታዊ ስብዕናን ለመገንባት የሚያስፈልጉ ነጥቦችን ነው የማስጎበኛችሁ ማለት ነው። በጣም አሪፍ እንቀጥላለን። የመጀመሪያው ከራስ ጋር አዎንታዊ ንግግር ማድረግ ሲሆን ስለራሳችን የምናስበው እያንዳንዱ ሀሳብ ስለራሳችን የምንሰጠውን ግምት ላይ አዎንታዊ ወይም አሉታዊ ተጽዕኖ አለው። ለራሳችን የምንነግረው ሀሳብ አሉታዊ ከሆነ ቀስ በቀስ ለራሳችን የምንሰጠው ግምት እየወረደ ይመጣል። ስለዚህ እነዚህን አሉታዊ ሀሳቦች በአዎንታዊ ሀሳቦች የምንተካበት መንገድ መፈለግ አለብን ማለት ነው። እንግዲህ አዎንታዊ ሀሳቦችን ማሰብ ስለራሳችን ያለን ግምት በጣም ጥሩ እንዲሆን ያደርጋል። እንዲሁም ደግሞ የራስ መተማመናችንን እንዲያድግ ያግዘናል ይላል። ምናልባት አዎንታዊ ሀሳብ እና አሉታዊ ሀሳብ ላይ ግልጽ ያልሆነላችሁ ነገር ካለ አዎንታዊ ሀሳብ ማለት መልካም የሆነ ነገር፣ ለምሳሌ አንድ ሰው እኔ አልችልም ብሎ የሚያስብ ከሆነ እንደሚችል ለራሱ መንገር፣ አሉታዊ ደግሞ አልችልም ብሎ በቃ ግግም ብሎ መቅረት ነው ማለት ነው። ስለዚህ ሁለቶቹ ተቃራኒ ናቸው። አዎንታዊ ማለት መልካም ነገሮችን ማሰብ ሲሆን አሉታዊ ደግሞ መልካም ያልሆኑ ነገሮችን ማሰብ ነው ማለት ነው። በጣም አሪፍ። ሁለተኛው ከውድቀታችን ማገገም ነው። ከውድቀታችን ማገገም፣ ስኬትና ውድቀት ሁልጊዜም በዙሪያችን ናቸው። በህይወታችን ውድቀትን መፍራት በጭራሽ አይገባንም። የተሳካላቸውን ሰዎች ብንመለከት ብዙ ጊዜ ወድቀው ተነስተዋል። ስኬታማ ሰዎችን ከሌሎች የሚለያቸው ከውድቀታቸው ቶሎ ማገገማቸው ነው። ከውድቀታቸው እየተማሩ እንደ አዲስ መጀመር ሲኖርባቸው ይጀምራሉ እንጂ በፍጹም ተስፋ አይቆርጡም። እኛም ከውድቀታችን ሲያጋጥመን ወይም ደግሞ እኛም ውድቀት ሲያጋጥመን ቁጭ ብለን ከመጸጸት ይልቅ ከውድቀታችን አንገታችንን ቀና አድርገን ጉዟችንን መቀጠል አለብን ማለት ነው። ሌላው ምንድነው? ኃላፊነት መውሰድ ነው። ኃላፊነት መውሰድ በህይወታችን ውስጥ ውድቀት ምክንያቱም በሌሎች ሰዎች ላይ ከማላከክ ይልቅ ኃላፊነት መውሰድ ይኖርብናል። ኃላፊነት በእኛ ጫንቃ ላይ ብናሳርፍ የውድቀታችንን ምክንያት ከስር መሰረቱ እንድናውቅ ወይም ደግሞ መፍትሄ እንድናገኝለት ለመፈለግ ይረዳናል ማለት ነው። እንዲሁም በሚገባ ያግዘናል ማለት ነው። ስለዚህ ኃላፊነት መውሰድ ምንም አይነት ነገር ሲፈጠር እኔ ነኝ ለራስ ላይ ኃላፊነት መወጣት ማለት ነው። ሌላው ራሳችንን ከሌሎች ጋር አለማነጻጸር ነው። ራሳችን ከሌሎች ጋር ማነጻጸር ክፉ ደዌ ነው። የእኛን ግምት በሌሎች ሚዛን እንመዝናለን። ጓደኞቻችንን ወይም የቅርብ ሰዎች እኛ ጥሩ ባልሆንበት የህይወት ጥሪ ከኛ የተሻሉ ሊሆኑ ይችላሉ። እኛ ደግሞ በሌሎች ነገሮች ከእነርሱ የምንሻልባቸው የህይወት መስመሮች አሉ። ሁላችንም አንበሳ የምንሆንበት የየራሳችን የሆነ ጥንካሬ አለን። ይህንን በማስተዋል ስብዕናን አዎንታዊ ለማድረግ ወይም ደግሞ አዎንታዊ ስብዕናን ለመገንባት ይጠቅመናል ማለት ነው። ውድድር መልካም ነው። ነገር ግን የራሳችንን ማንነት፣ ህይወትና ስኬት ከሌሎች ጋር እያነጻጸሩ ራስን መውቀስ ጎጂ ነው። ከውልደት እስከ ሞት የሁላችንም ህይወት ጉዞ የተለያየ ነው። መከራችንም፣ ጸጋችንም፣ ፈተናችንም፣ ደስታችንም የህይወት ጉዟችንም የተለያየ ነው። በአጠቃላይ ራሳችን በተዛባ ሚዛን ላይ እያወጣን ለራሳችን የምንሰጠውን ግምት እንዳይወርድ እንጠንቀቅ። ያ ማለት ራሳችንን ለራሳችን የምንሰጠው ግምት ከሰዎች ጋር ባናመዛዝን። ምክንያቱም ሰው የሆነውን ሁሉ ሆናለሁ በማለት ያንን ሚዛናችንን ስለምናጣ ማለት ነው። ማንነታችንን ያለንን ራሳችንን መቀበል ማለት ነው።
ምክንያቱም ሰውን ሲጀመር ሰው ስለሆነ ሊመዛዘን ወዳደርም ስለማይገባው ማለት ነው። ስለዚህ አዎንታዊ ስብዕናን ለመገንባት የራሳችንን ማንነት ህይወትና ስኬት ከትላንትናችን ከዛሬያችን ጋር በማነጻጸር ለራሳችን እንፍጠር ይላል። ሌላው ፍጹምነት ሂደት ነው። ስራችንን በከፍተኛ ብቃት ሰርቶ ማጠናቀቅ መልካም ነው። 100% ፍጹም የሆነ ስራ መስራት ግን እንዲህ በቀላሉ ለየትኛውም ሰው አይቻለውም። ፍጹምነት በጊዜ ሂደት በልምምድ ማምጣት ይቻላል። ስራን በአግባቡ በመስራት ግብን ለመምታት መሞከር ወሳኝ ነው። በዛሬውኑ ፍጹምነት ላይ ለመድረስ የሚደረግ አጉል መንጠራራት ግን ጊዜና ጉልበትን ማባከን ነው ይላል። ስለዚህ ባሳካናቸው ውጤቶች እየረካን ለራሳችን የምንሰጠውን ግምት ማሳደግ ይሻላል። በአንድ ስራ ላይ ፍጹምነት በጊዜ ሂደት በልምድ የሚመጣ ሲሆን ያ እስኪደርስ እያንዳንዷን ስኬታችንን እያከበርን አዎንታዊ ስብዕናን በመገንባት በትጋት ስራችንን ማከናወን ይኖርብናል ይላል። ሌላው የምንወደውን ነገር መስራት ነው። የምንወደውን ነገር የምንሰራ ከሆነ አዎንታዊ አስተሳሰብ ይኖረናል። በስራችንም ስኬታማ እንሆናለን። የምንወደውን ነውና የምንሰራው ሁሌም ደስተኛ እንሆናለን። ስለዚህ የሚያስደስተንን የምንወደውን ስራ በተቻለ መጠን ፈልገን መስራት ለስኬታማ ህይወት ወሳኝ ከሆኑ ነገሮች አንዱ ነው ማለት ነው። ሌላው ምንድነው? ከስህተቶቻችን መማር ነው። ሌላኛው ነጥብ ሰው ሆኖ የማይሳሳት ይኖራል ብሎ ማሰብ ሞኝነት ነው። ስህተት የሰው ባህሪ ነው። ስህተት መስራት የሁሉም ሰው ባህሪ ነው። ለዚህ ነው አበው ሲተርቱ ከሰው ልጅ ስህተት ከብረት ዝገት አይጠፋም የሚሉን። የሰራናቸው ስህተቶች እያሰብን መጸጸት መጨነቅ ዋጋ ቢስ ነው። ከሁሉ በላይ የሚጠቅመን ከስህተቶቻችን እየተማርን ጉዟችንን መቀጠል ነው። የሚሰራ ሰው ይሳሳታል ከስህተቱም ይማራል። የማይሳሳት እጁን አጣጥፎ ተቀማጭ ሰነፍ ብቻ ነው። ስህተቶቻችንን ኃላፊነት መውሰድ ከስህተቶቻችን መማርን ልምምድ ማድረግ አዎንታዊ ስብዕና ለመገንባት በጣም ጠቃሚ ነው ማለት ነው። ሌላው ሰዎችን መርዳት ነው። በመርዳት ውስጥ ከፍተኛ የደስታና የእርካታ ስሜት አለ። ሰዎችን ከመርዳት ለችግራቸውም ከመድረስ ቸል አንበል። እርዳታውን ከሚቀበሉ እኛ የምንሰጠው ስለራሳችን ያለን ግምት እጅግ በጣም ከፍ ይላልና። ሌሎች በሀሳብ ይሁን በገንዘብም ይሁን በሌላ ሰዎችን ለማገዝ እንትጋ። እንዲሁም ከማገዝ ወደኋላ አንበል ማለት ነው። ሌላኛው ነጥብ ለሌሎች ሰዎች አድናቆትን እንስጥ። ለሰሩት ጥሩ ስራ ስለ አለባበሳቸው ወይም ስለ ፈገግታቸው እንዲሁም ሌሎችም በማድነቅ አዎንታዊ የሆነ ግንኙነት ሰንሰለትም እንችላለን። ከሌላ ሰው አድናቆትን ሲለገስልን ደስ እንደሚለን ሁሉ እኛም አድናቆት ለሌሎች ከልባችንም በመስጠት በዙሪያችንና በሚቀርቡ ሰዎች ላይ አዎንታዊ ስሜትን እንፍጠር። አድናቆታችን ግን ወደ ሽንገላ እንዳይሄድ እንጠንቀቅ። አድናቆት ከልብ የሚመነጭ እውነተኛ ስሜት ነው። ተቀባዩና ሰጪውን በመልካም ግንኙነት ያስተሳስራልና። ከሌሎች እርዳታ መጠየቅ ያስፈልጋል። ሌላኛው ነጥብ ነው። ከሌሎች ሰዎች እርዳታ መጠየቅ እንደ ደካማነት መቁጠር አይገባም። ሌሎችን ለመርዳት መዘጋጀት እንዳለብን ሁሉ በሚያስፈልገን ነገር እርዳታ መጠየቅ ወደኋላ አንበል። እርዳታ መጠየቃችን ቁርጠኝነታችንና ተነሳሽነታችንን በደንብ ያሳያል። በምንፈልገው ነገር ላይ እርዳታ መጠየቅ አዎንታዊ ለውጦችን በህይወታችን ለማምጣት ያግዘናል ይላል። እንግዲህ ዛሬ እነዚህ አዎንታዊ ስብዕናን ለመገንባት የሚያስፈልጉ
ነጥቦችን በደንብ አድርገን አይተናል። እንግዲህ አንዳንዴ አፌ እንትን ቢልም እኔ አዲስ ስለሆንኩኝም ይሆን እንግዲህ እንደዚህ እያደረገኝ ነው። እንግዲህ ለማቆረጠው ወይም ደግሞ እንትን ለምለው ይቅርታ ጠይቃለሁ። ግን ያው አረብ ሀገር ያላችሁ ሰዎች ታውቁታላችሁ ሁላችሁም። እንደ አጋጣሚ ድንገት ሴትዮዋ ብትመጣ ምናምን የፍራቻም ምንም ስላለ ለዛ ነው። ስለዚህ ሁላችሁም ይሄን ሰብስክራይብ ላይክ አድርጉ። የእውነት ላይክ ሰብስክራይብ አድርጉ። ላይክ እንዲሁም ኮሜንት ስጡ። ኮሜንት ሰብስክራይብ አድርጉ። እስከመጨረሻው ቪዲዮ ይውልን እና መልካምነት ለራስ ነው። ስለዚህ ሁላችሁንም አመሰግናለሁ። እስከመጨረሻው አብራችሁ ስለነበራችሁ የእውነት በጣም ነው የማመሰግነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ኮሜንት ጻፉ ማለት ነው። መልካም ጊዜ፣ መልካም የስኬት ጊዜ ተመኘሁኝ።